بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أنس بن مالك رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من سره أن يبسط له في رزقه أو ينسع له في أثره فليصل رحمه بالرحمة. أنس بن مالك نبينا صلى الله عليه وسلم ሷሃባ ናቸው። ስለ ነብያችን ሰለላሁ ዐለይሂ ወሰለም አኽላቅ ሲናገሩ አንድም ቀን ለምን ይሄን እንዲህ አልሰራህም ለምን ደግሞ ሰርተዋል ብለው ተናግረውኝ ወይም ደግሞ ፊታቸው ቀይረውብኝ አያውቁም ብለው አነስ ኢብኑ ማሊክ ይናገራሉ። ስለ ነብያችን ሰለላሁ ዐለይሂ ወሰለም አኽላቅ ማለት ነው። የብሎ ማለት ነብያችን ሰለላሁ ዐለይሂ ወሰለም ቁርአንም ላይ አኽላቃቸውን ሲወስፋቸው አላህ إنك لعلى خلق عظيم بلو الله يوصفك ስለ አኽላቅም ሲናገሩ انما بعث لأتمم مكارم الاخلاق እያሉ ይናገራሉ። ሆነም ቀረ ግን አነስ ኢብኑ ማሊክ ያስተላለፉት ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም من احب أن يبسط له في رزقه رزقون الله سبحانه وتعالى እንዲያሰፋለትና እንዲጨምርለት እንዲባርክለት የፈለገ ሰው ወይም ደግሞ አው ይንሰዕለሁ في أثره እድሜውን አላህ እንዲያረዝምለት እንዲጨምርለት የፈለገ ሰው ዝምድናን ይቀጥል ብለዋል ብለው አነስ ኢብኑ ማሊክ ያስተላልፋሉ። በሌላ ሐዲሳቸው ላይ ጁበይር ኢብኑ ሙጥዒም ባስተላለፈ ሐዲስ ላይ لا يدخل الجنة قاطع رحم ይላል። يعني قاطع رحم ማለት ዝምድናን የሚቆርጥ ዝምድና ቁራጭ የሆነ ሰው እኮ ነብያችን ሰለላሁ ዐለይሂ ወሰለም ጀነት አይገባም ብለው ተናግረዋል ይሉናል። ያ ብለው ማለት ምንድነው? ያው ዑለማዎቹ ሲፈስሩት ከመጀመሪያዎቹ አይገባም እያሉ ቢፈስሩትም ዝምድና ግን ትልቅ ሚን አክበር الكبائر من الكبائر እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል። فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم እና አላህ Subhanahu Wa Ta'ala ቁርአን ላይ ኢፍሳድ ብሎ የጠራው የሰየመው ነገር ነው። በሌላ ሐዲሳቸው ላይ አብዱላህ ኢብኑ ዐምር ኢብኑ አልዓስ ባስተላለፉት ሐዲስ ላይ رضا الله في رضا الوالدين وسخط الله في سخط الوالدين ይላል። የአላህ Subhanahu Wa Ta'ala ውዴታ ወላጆችን በማስደሰት ላይ ነው ያለው። የአላህ Subhanahu Wa Ta'ala እንደዛው ቁጣውን ደግሞ የሚሰፍነው ወላጆችን በማስቆጣት ላይ ነው ይላል። ለምን ይሄን ሐዲስ ለምን አመጣው ካላችሁ بر الوالدين ዝምድናን መቀጠል ሲባል اعظم الرحم بر الوالدين ነው። ከዝምድና የመጀመሪያዎቹ ትልቁ ወላጆች ጋር ያለውን ግንኙነት ማሳመር ስለሆነ አን يبسط له في رزقه ሲባል ምንድነው? አላህ Subhanahu Wa Ta'ala በረካ ያደርግለታል፣ ያፋፋዋል፣ ይጨምራል ለማለት ተፈልገው። ስለዚህ ማንኛችን ሀብታችን እንዳይጨምርና በረከቱ እንዳይሰፋ እንዳያብብ ይፈልጋል። ሌላኛው ደግሞ እድሜውስ እንዴት ይጨምራል? አንዴ ተጽፎ የለም ወይ ይላሉ። ዝምድና በመቀጠል እንዴት እድሜው ይጨምራል ሲባል اختلفت عبارات العلماء هنا ዑለማዎች የተለያየ ሐሳብ ይሰጡበታል። እዚህ ጋር አንዳንዶቹ ምን ይላሉ? حصول القوة في الجسد ነው ይላሉ። ሰውየው በተሰጠው እድሜ ላይ በሚሰራቸው የዒባዳም ዘርፎች የሚሆኑ ሌሎች መልካም ስራዎቹ ሲሰራ ቅዋ ያገኛል። ስለዚህ እድሜው እንዲጨምር ብሎ ማለት ምንድነው? ቅዋ ያገኛል ማለት ነው ይላል። ሌሎቹ ደግሞ አይ አይደለም፣ መጀመሪያ ገና አላህ Subhanahu Wa Ta'ala መላእክቱን ልኮ ሲጻፍ አጀል ሲጻፍ አልአጀሉ አጀላን ይላሉ። አጀል ሁለት አይነት ነው ይላሉ። ያ ብሎ ማለት ምንድነው? አጀሉ ሙቀየድ ወአጀሉ ሙጥለቅ እያሉ ይናገራል። ስለዚህ የዚህ ሰውዬ ሲጻፍ በአጀሉ ሙቀየድ ነው የሚጻፈው። ያ ብሎ ማለት መላእክቱ የሚያውቀው ነገር የለም። አላህ Subhanahu Wa Ta'ala عز وجل ግን ያውቀዋል። ኢን ወሰለ ረሂመሁ ከዛ ወከዛ ወለም يصل ከዛ እያለ አላህ Subhanahu Wa Ta'ala ዘንድ የወሰነው ነገር አለ። ዝምድናውን ከቀጠለ ሰውዬ እድሜውን እጨምርለታለሁ የሚል አላህ Subhanahu Wa Ta'ala የወሰነው ነገር አለ። ያ ብሎ ማለት ግን إن الله على كل شيء قدير ነው። يمحو الله ما يشاء ويثبت ነው። وعنده أم الكتاب الله سبحانه وتعالى يفلقون يشرال يفلقون يصدقال ما ننسخ من آية أو ننسها نأتي بخير منها ومثلها عندنا بإلى القرآن عليه الله سبحانه وتعالى يفلقون نجر مشاء يتلال يمحو الله ما يشاء له يمحو الله من عباد الذنوب يفلقون
ከባሮች ወንጀል የፈለገውን ያብሳል የፈለገውን ደግሞ على حسب حال العبد የሚያጸድቅበት ሁኔታም አለ ስለዚህ يمحو الله ما يشاء ሲባል أول الإسلام አካባቢ ሰዎች ሰላት ሲሰግዱ ወደ ቤተል መቅደስ ነበር ሲሰገድ ነበር ከዛ በኋላ አላህ Subhanahu Wa Ta'ala ያን ሽሮ ወደ ካዕባ እንዲሰገድ ያደረገበት ሁኔታ አለ እና አላህ Subhanahu Wa Ta'ala ዝምድናን ከሚቀጥሉ ሰዎች አላህ ያደርገን ይሄን ሁሉ ማለት ምንድነው ግን ሐቂቀተን ሰውየው ዝምድና ከቀጠለ እድሜው የሚጨምርበት አጋጣሚ አለ ይላል ራጂሁ እና ኢማሙ ነዋዊም ሌሎችም እንዳሉት እድሜው ይጨምራል ወይም ደግሞ በተሰጠው እድሜ ላይ ኸይር ስራ ብቻ እንዲሰራበት ለኸይር ስራ ይወፈቃል ነው የሚሉት አላህ Subhanahu Wa Ta'ala እድሜያቸውን ከሚጨምርላቸው ሰዎች በተሰጣቸው እድሜ ደግሞ ኸይር ስራ የሚሰሩ የሚተገብሩ ሰዎች አላህ ያደርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ